ሙሌ ሙራጃ ላክስ ኖት ሁኔ አረኒዳ ትላንትን ራሱን ትቼው ትላንትና የነገውን ደግሞ ዛሬ ጎትትና በህይወት መንገድ ላይ ህልሜን አሳክቼ ስንፍናን በብርታት በጽኑ ተክቼ አሁንም ነኝና ሆናለሁ ጀግና ልዩነትን ጥሼ በአንድነት ጎዳና ሺውን በምትገዛው በክና ጥበቤ ሀገሬ ላሳድግ ሞልቶልኝ የልቤ ካሌሌ እንድቸራት እኔም የበኩሌን ከእግሬ በፊት ቀድማ ትናገር መቻሌን ፍጹም እንዳትንቋት ዜሮም አላት ዋጋ አንድ 10 እያለች ከሺህ ስትጠጋ ውጣ ውረዱን ሁሉ የህይወትን ደረጃ አስበርግጌ የማልፍ እኔ ነኝ ሙራጃ ያማን የለስኪት በጣም ጎበዝ ናት። በጣም ራፕ ስታር በጣም ጎበዝ ናት። ሰፖርት ቢያደርጓት ሰዎች ምንድነው በቃ ሁላችሁም አንድ ናችሁ የምትፈልጉት እስክታገኙ ቆይ እና የለስኪት ምን እንደሚያሽ ማጥጡት በላት የሆነ አሽራቸው ምናምን እሺ ነው ለነዚህ ከባድ በቃ ይችላሉ ማለት ነው። ትችላላችሁ። ከዚህ በኋላ ምን ቀረኝ ብዬ በቃ አልፈልግሽም። ግን እኮ እንዲህ አልነበረም ቃልህ። አቦተኝ በቃ ያ ሁሉ ፍቅር መስጠት ያ ሁሉ መንከባከብ የምትፈልገው እስክታገኝ ነበር። የብርቱካን ዛፍ ተከሉ አፈራ፣ ብርቱካኑን በላሁት፣ ፍሬውን ተፋሁት። ምን አጠፋው? ዛሬ ግን ለሰላምታ እንኳን አስጠላው አይደል? እኔ ግን መቼም አትወጣ ዞርበይ እባክሽ። አሸንፎኝ ሰሞኛውን ካሜራውን ነው እንደምገለምጠው ገለመጠኩ እኛ ገለምጠው ጨዋታ ነው ላንተ እንደዛ መሆኔ መሬታይን ካሽ ሲል እንዳልነበር ያኔ ትችላላችሁ። እሺ የመጀመሪያ ጥያቄ ሽንት ቤት ስትገባ ምን አይነት ሶፍት ነው የምትጠቀመው? አሪፍ ጥያቄ ነው ግን እኔ ብዙ ጊዜ ሶፍት አልጠቀምም፣ በባህር ዛፍ ቅጠል ነው የምጠቀመው። ሁለተኛ ጥያቄ እንዴት ቻይና ልትገባ ቻልክ? ያ እኔ ቻይና ሄድኩት በጣም ቀላል ነው። በአፍሪለርን በኩል ነው ሄድኩት እኔ ቻይና። እናንተም አፍሪለርን ላይ በመመዝገብ 100% ቻይና ስኮላርሺፕ ማግኘት ይችላላችሁ። አድሚሽናችሁን በ3 ቀን ውስጥ ብቻ ነው የምታገኙት፣ እንዲሁም የተረጋገጠ ቪዛ ነው የምታገኙት። ወይኔ ሻማርዬ በእናትሽ በለኝና ፓንት ልግዛለሁ። ይኸውልሽ ዛሬ ስለሱ ላወራሽ አይደለም የመጣው። እሺ ከማ እቺ የመቶ ጭዌ ግን በጣም ከባድ ነው። እና ሌሎች ገብታሉ ድምጾ ከአባቢ ተቀብዬ 100 ሚሊዮን ማንጎ ቆንጆ ሸሚዝ ልግዛልህ? እኔ አልፈልግም። ግን ምን አይነት ሸሚዝ ነው? ማንጎ የሚገራርሙ ሸሚዞችን በሚገራርም ከለርና አማራጭ ይዞላችሁ መጥቷል። ከ30 በላይ ከለር አለን። በጣም ብዛት ስለሆነ ያስገባ ነው። ብዛት ለምትወስዱ ደግሞ ዲስክ ትራክ ተለቋል። እንትና የአሌክስ እንትን ብላለች ደግሞ መልሳት አታሞግሰው አትቀርም መሰለኝ። ማን እስኪ ስልሽ ታሞግሷለች ነው ምናምን። እስኪ አብረን ነው ብቻ ትንቧለን ጨርሳለች። በቃ ሩጫው አጓጉላ ረኳት መሰል ከመጀመሪያው በጤናዋ ማልመሰለ እንዲህ የሚያረጋት ከጠፋችበት ወዲህ ስቤ ስለመለስኳት ሀት ትኩስ ዶሮ ወጥ በጣም ተወዳለች። አሰራሩን ካለሚቱ መማር ጀምራለች። ያው ሚዜ እንጂ ሙሽራ አይሆንም። አያፈሳተ ብሎ አፍንጫ ይያዘ አፍንጫ ለተያዘ እኛ እዚህ ስናቀው ራፐር ነበር። ሄደን እዛ ስናገኘው ሆኖ ባርቴንደር። ከስራ በኋላ እጄ ብርጭቆ ላነሳ መጥቼ ባርቴንደር ነበረች እንዴ? ባል እነ በቃ አረ ፋይል አረከበ የሰጠውን ቴፓን እንዳፈሳ እንዲህ ስል ስራ መናቄ በፍጹም አይደለም። ራፐር ሆኖ ወገቡ ሚወዘውዝ አላቅም። ሙያሽ ወይዘሮ ትችያለች ስድብ ፍሎሽ ግን ሆያ ሆዬ ማያድግ እንደ ቅንድብ አንቺ አለምዬ አለሚቱ አለምዬ ይዘውሽ ይዞራሉ ቀን ሆነ ሌሊቱ። የኔ ሻማሪ እሺ በለኝና በእናትህ መኪና ልግዛልህ እኮ። እሺ ምንድነው? ለምንድነው የምታስጨንቀኝ? በህይወቴ አንድ ውሳኔ ወስኛለሁ። መኪናው ሰው ዳይሬክተር ነው እንዲህ ያለኝ ወንዷል። ያንቺንም ሆነ የቤተሰቦች ጓደኞች
በራሳቸው እየተፍጨረጨሩ እየተለወጡ እያየሁ ነው። እኔ ደግሞ ኮንፊደንስ ይናጥቻለሁ። እሺ ከዳዲ ተቀብዬ መቶ ሚሊዮን ልስጥ። ይበቃል። ምንድነው ታስጨንቀኝ? አሁን የማደርገውን ከክፋት አትወጣ። ይቅርታ በራሴ መፍጨርጨር ስላለብኝ ነው። እንዲቻል አባ ከቴሌ ተበደሪ ተምልጋምስ አሚል ጓደኛ ባለበት ቤት ሳይኖረው መኪና ልግዛለት ያለሽ ለምን ቤት አንገዛለት? ዳዲ ምንም አይልም። ከባድ ነው። በሰማኑ መረጃ እንግዲህ ያው የኢራኗ የጦር ጄቷ ማለት ነው ኤንዋይኤስ ፈስት ውስጥ ማስጀስ ከአምስት ወጣ የነበሩ የከፋ ወጣቷ እንግዲህ ሁሎችን እንዳስገርም ይገኛል። ስትወርዱ ትደግመዋለች የሚለውን ነገር ለማየት እንትን እያለ እንግዲህ አተቆርቆ እንዳንደበናት በዚህ ሰዓት በተሰማ መረጃም ኢራን ላይ ስትበር የነበረችው አውሮፕላንም መከስከሷን መስማት እንደተነበረው ነገርም አይደለም ማለት የሙሴ ሰለሞን ትክክለኛ ነው ማለት ምንም እንትን ይቅርበል ነግራችሁ ነገር አለ። ፎሎ አድርጉም፣ ላይክ እና ሰብስክራይብ ጣቶች እንዳሳዩት ከሆነ ወንዶች ስማርት እና ኢንተለጀንት በሆኑ ቁጥር ፍቅረኛ የማግኘት እድላቸው ጠባብ እየሆነ እንደሚሄድ አሳይተዋል። ለጥናቱ ከሆነ ስማርት ለማለት ፍቅረኛን በቀላሉ ታገኛለህ ማለት እንዳልሆነ የገለጸ ሲሆን በዚህም ታዲያ ወንዶች ስማርት እና ብልጥ ኢንተለጀንት እየሆኑ በሄዱ ቁጥር ፍቅረኛ የማግኘት እድላቸው ለዛ ነው ማለት ነው። እስካሁን ፍቅረኛ የሌለኝ ስማርት እየቀነሰ እንደሚሄድና ፎሬቨር ሲንግል ሆነው ሊቆዩ እንደሚችሉ ነው ያሳዩት። ስማርት መሆን ይሻላል ወይስ ፎሬቨር ሲንግል ማለት? ስማርት አለ መሆን ይሻላል ወይስ ፎሬቨር ሲንግል መሆን? ፎሬቨር በሲንግል ማነው ፎሬቨር ስማርት አንድ ነው ከሎ የለም ፎሬቨር ሲንግል